ኢየሱስን እዩ። እናንተ የገላትያ ሰዎች አለ ገላትያ 3:1 ላይ እናንተ የገላትያ ሰዎች ለደህንነታችሁ የሚሆነው እንደ ተሰቀለ ሆኖ ተስሎ በእናንተ ፊት ነበረ ነው የሚለው። ግን ምን ሆናችሁ ነው? ማን ነው አዚም ያደረገባችሁ? እሱን ከማየት ልባችሁንና መንፈሳችሁ እንዲመለስ ያደረገው ምንድነው? በጌታ የተወደዳችሁ ማንን እዩ? ኢየሱስን እዩ። ኢየሱስን እዩ። ስታገለግሉ ኢየሱስን እዩ። ስትሮጡ ኢየሱስን እዩ። ስትጸልዩ ኢየሱስን እዩ። በየትኛውም ሁኔታ ውስጥ አይኖቻችሁ በማን ላይ ይሁን? በኢየሱስ ላይ ይሁን። አይኑ በኢየሱስ ላይ የሆነ አይጠፋም፣ አይጠፋም። አይንህ ኢየሱስ ላይ ይሁን። ከፊት ለፊታችን ያለውን ሩጫ እኔና እናንተ መሮጥ እንድንችል የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ምን እናርገው? እንመልከተው ነው የሚለው። እሱን ተመልክታችሁ ሩጡ ነው የሚለው። ኢየሱስን እዩ። በትንቢተ ኤርምያስ ምዕራፍ 1 ቁጥር 11 ላይ እንደዚህ የሚል ቃል አለ። ደግሞ የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ እያለ ወደ እኔ መጣ። እኔም የለውዝ በትር አያለሁ አልሁ። እግዚአብሔርም እፈጽመው ዘንድ በቃሌ እተጋለሁና ምን አይተሃል? መልካም አይተሃል። ሰው እይታው እንዲጨምር ከፈለገ ወይም ደግሞ እይታው ከፍ እንዲል ካስፈለገው ሁለት ወይም ሶስት ነገሮችን መናገር ፈልጋለሁ እንደ መግቢያ እንዲሆነን። አንደኛውና የመጀመሪያው ነገር የእግዚአብሔር ቃል አይንን ያበራል። ይሄ የእግዚአብሔር ቃል አይንን የሚያበራ ቃል ስንመገበው፣ ስንበላው፣ ስንማረው፣ ስናጠናው፣ ስናነበው የእግዚአብሔር ቃል በህይወታችን ውስጥ ከሚሰራው ስራ አንዱ የልብ አይኖቻችንን ይከፍተዋል። መጽሐፉ ሲናገር እንደዚህ ይላል። መጽሐፍ ቅዱስ የያዛችሁ ሰዎች በመዝሙረ ዳዊት ላይ እንደዚህ የሚል ቃል ተጽፎ እናገኛለን። 19ኛው ምዕራፍ ላይ እንደዚህ የሚል ቃል ተጽፎ እናገኛለን። በቅንፍ 19 ላይ የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። ሃሌሉያ! የእግዚአብሔር ትእዛዝ ምንድነው? ብሩህ ነው። የእግዚአብሔር ቃል ስንመገበው፣ ስንማረው፣ ስናጠናው እኔና እናንተ ለእግዚአብሔር ቃል ጊዜ ስንሰጥ አንደኛውና የመጀመሪያው ነገር አይናችንን ምን ያደርጋል? ይከፍተዋል። ሕግህ ለእግሬ ምንድነው? መብራት ነው። ለመንገዴ ደግሞ ምንድነው? ብርሃን ነው። የእግዚአብሔር ቃል በፊቱ ጨለማ አይቆምም። የትኛውንም የዘመናችንን፣ የቀናችንን፣ የህይወታችንን ጨለማ ቃሉ ያነሳልናል። ሰው የእግዚአብሔርን ቃል ሲመገብ፣ ሲያጠና፣ ሲኖርበት፣ ሲመላለስበት ፍሬያማነቱ ምን እየሆነ ይመጣል? እየጨመረ ይመጣል። ሃሌሉያ! የእግዚአብሔር ቃል አይንን ምን ያደርጋል? ያበራል። ያበራል። ማስተዋልህን ይከፍተዋል። ግንዛቤህን ይጨምረዋል። ነገሮችን ከቀድሞ ይልቅ በተሻለ እንድትረዳ፣ እንድታውቃቸው ይረዳሃል። ማስተዋልህ መልካም ይሆናል። ልባርካችሁ። እግዚአብሔር በቃሉ ረሃብ ይጎብኛችሁ። ሰው የእግዚአብሔርን ቃል የሚራብ ከሆነ፣ የሚጠማ ከሆነ፣ የሚፈልግ ከሆነ፣ የሚያጠና ከሆነ፣ ለቃሉ የሚሰጥ ከሆነ የሰራዊት ጌታ እግዚአብሔር ከነፍሱ ላይ ጨለማን ያነሳል። እሱን ማወቅ ያስፈልገናል። አንደኛው ነገር የእግዚአብሔር ቃል አይንን ምን ያደርጋል? ያበራል። ሁለተኛው ነገር ጸሎት ነው። በእግዚአብሔር በአምላካችን ፊት እኔና እናንተ ስንጸልይ እግዚአብሔር አምላክ አይኖቻችንን ምን ያደርገዋል? ይከፍተዋል። መጽሐፍ ቅዱስ ላይ ሁላችንም እናውቃለን አይደለም? የሚያይ ሰው ነበረ፣ ይመለከት ነበረ። እስራኤላውያን በሚሄዱበት መንገድ ላይ ጠላት ሲሸምቅ ለንጉሱ ቀደም ብሎ ያስታውቀው ነበር። በዚያ መንገድ እንዳትሄድ፣ በዚያ ሰፈር ላይ እንዳትገኝ ይለው ነበር። ሰውየው ይሰማል የእግዚአብሔርን ሰው፣ ስለዚህ ይጠበቃል። መጨረሻ ላይ ጠላቱ እንደዚህ ብሎ ጠየቀ። ቆይ ከኛ መካከል ከነዚህ ከጠላቶቻችን ከእስራኤላውያን ጋር የተወዳጀ ሰው አለ ወይ አለ። ጉዳዩ እንደሱ አይደለም አሉት። አንተ በጓዳ የምታደርገውን የሚያይ ሰው አለ አሉት። ሃሌሉያ! ምን የሚያደርግ ሰው? የሚያይ ሰው አለ። ማን ነው? እሱን ይዛችሁ አምጡልኝ አለ። ጦሩን ላከ። ጦሩን ሲልክ ጊዜ መጽሐፍ ቅዱስ እንደሚነግረን ማለዳ የሱ ረዳት የነበረው ግያዝ ሲወጣ ሙሉ ከተማይቱ ተከባለች። ሙሉ ጦር አለ፣ ሙሉ የታጠቀ ፈረሰኛ አለ። ደነገጠና ወየው ምን ሆንን? ጠፋን አለ። አይኑ ያልበራለት ሰው
ከሚያየው ነገር የተነሳ ሽብር ያሰማል። ሽብር ከማሰማት እግዚአብሔር አይኖቻችንን ይንካ። አይነ ሲነካ ሽብር አታወራ። ልክ ነው፣ ጠላቶች ከበውሃል። ልክ ነው፣ በጭንቅ ውስጥ ነው ያለው። ልክ ነው፣ ነገሩ የተያዘ ነው። ልክ ነው፣ ሁሉ ነገር ተይዟል። ቢሆንም አይን ሲበራልህ አምላኬ አለ ትላለህ፣ ንጉሴ አለ ትላለህ፣ ኃይሉ አለ ትላለህ። ጸለይኩ በኢየሱስ ስም አይኖቻችን ይነኩ። በዚህ ጊዜ ኤልሳ እንደዚህ አለ፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ ያይ ዘንድ አይኖቹን ምን አድርግ? አብራ፣ ክፈት አለው። እግዚአብሔር አይኑን ከፈተለት፣ መለሰለት። አይኑ ሲከፈት ጊያዝ እንደዚህ አለ፣ የአባቴ ምኖች፣ ፈረሶች፣ ሰረገሎች አለ። ቅድም ምድርን እያየ ኡኡ የሚል ሰውዬ አሁን ሰማይን ማየት ጀመረ። ቅድም ጩኸት ውስጥ የነበረ ሰውዬ አሁን ልቡ ሙሉ ሆነ። እግዚአብሔር አይኖቻችንን ያብራ። ሶስተኛ እግዚአብሔር አምላክ በመንፈስ ቅዱስ አማካኝነት የሰውን አይን ያበራል። መንፈስ ቅዱስ ድንገት ባላሰብነው ሰዓት ስናመልከው፣ ስንዘምር፣ ቃሉን ስንሰማ ዋቴቨር በየትኛውም የህይወት መስመር ውስጥ ከጌታ ጋር እያለን እግዚአብሔር አይኖቻችንን ይነካል። እግዚአብሔር መንፈሱን ይላክልን። ጸለይኩ፣ መንፈሱን ይላክልን። መጽሐፍ ቅዱሳችን ላይ ስንመለከት ሰውየው አገልጋይ እንደሆነ ሁላችንም እናውቃለን። በኢሳይያስ ምዕራፍ 6 ላይ ግን አዲስ ልምምዱን ይናገራል። አዲስ ልምምዱን ይናገራል። ኦዚያን በሞተበት ዓመት እግዚአብሔርን አለ ኢሳይያስ ሲናገር ረጅምና ከፍ ባለ ዙፋን ላይ ምን ሆኖ አየሁት? ተቀምጦ አየሁት አለ። ጸልዮ አይደለም፣ እባክህን ልይህ ብሎ አይደለም። ድንገት እግዚአብሔር መጣ። ለመንኩ፣ ድንገት እግዚአብሔር ያገኘኝ፣ ድንገት እግዚአብሔር ያገኝሽ። ድንገት እግዚአብሔር መጣ በላዩ ላይ እና ድንገት አይኑ ተከፈተ። ሰውየው ምን አለ? እግዚአብሔርን ረጅምና ከፍ ባለ ዙፋን ላይ ምን ሆኖ ተቀምጦ አየሁት አለ። ይሄ ልምምድ የለውም ነበር ሰውየው። ከዚያ በኋላ ነው ሰውየው አይኑ ሲበራለት ፈሬ ምን የሆነብኝ? የረከሰብኝ ከንፈሮቻቸው በረከሱባቸው ሰዎች መካከል በመቀመጤ ንጉሱ ጌታዬ እግዚአብሔርን በማየቴ ምን ሆኛለሁ? ጠፍቻለሁ አለ። እግዚአብሔር አይኖቻችንን ይክፈት። ሰው አይኑ ሲከፈት የዚያን ጊዜ ብቻ ነው ማንን ማየት የሚችለው? ራሱን ማየት የሚችለው። ራሱን ማየት የሚችለው። ያለበለዚያ ሰው ስትወነጅል ትሞታለህ። ሰው ስትወነጅል፣ ሁኔታውን ስትወነጅል፣ ነገሮችን ስትወነጅል ትሞታለህ ማለት ነው። ራሳችንን ማየት የምንጀምረው አይኖቻችን ሲበሩ ነው። ዛሬ በዚህ ምሽት እግዚአብሔር ይዳሰን። የምን መከፈት? 1 2 3 የምን መከፈት? የአይን መከፈት። የአይን መከፈት ትልቅ በረከት ነው ወገኖቼ። ትልቅ በረከት፣ በጣም ትልቅ በረከት፣ የመጨረሻ በረከት። መጽሐፍ ቅዱስ ውስጥ ዛሬ እዚህ ያለን የጌታ ቤተሰቦች ወንዶችና ሴቶች የእግዚአብሔር ልጆች ራሳችንን ማየት፣ ኃጢአታችንን መመልከት፣ ጉድለታችንን መመልከት ብቻ አይደለም። እግዚአብሔር በነፍሳችን ያስቀመጠውን የከበረ ነገርም የምናየው የልብ አይኖቻችን ምን ሲሆኑ ነው? ሲከፈቱ ነው። ሲከፈቱ ነው። በአብ ልጅ በኢየሱስ ስም ማየት ይሆንላችሁ። ሰው አይኑ ካልበራ በስተቀር በምንም መልኩ ራሱን ሊረዳ፣ ዘመኑን ሊረዳ፣ ሁኔታውን ሊረዳ አይችልም። ጸለይኩ በኢየሱስ ስም ጨለማ ከነፍስ አይናችን ላይ ይነሳ። የብዙ ነገር ችግራችን ያለ ማየት እንደሆነ ተረዱ። ያለ ማየት መጽሐፉ ላይ ስትመለከቱ ሲሞት አልየው አለችና ይላል ወረወረችው፣ ጣለችውና ቀስት ተወርውሮ እንደሚሄድ በርቀት ቁጭ ብላ ምን ትሆን ነበረ? ታለቅስ ነበረ። አጋር አጠገቧ ግን የእግዚአብሔር ቃል እንደሚነግረን ከሆነ ምን ነበረ? ምንጭ ነበረ። አጠገቧ ምንጭ አለ፣ ግን ታለቅሳለች። የብዙ ችግሮቻችን የለቅሶ ምክንያቱ ነገሩ ስለሌለ አይደለም።
አለ። እግዚአብሔር ላንተ ያዘጋጀው አለ። እግዚአብሔር ላንቺ ያዘጋጀው አለ። እግዚአብሔር የማሰው ነገር አለ። የከፈተው ነገር አለ። ላንተና ላንቺ ለኔ የተጠበቀ ነገር አለ። ግን አይናችንን የጋረደ ነገር ዛሬ ይገፈፍ። እሱ ነው ትልቁ ነገር። ታለቅሳለች። ምን እያለች? ሲሞት ምን አላድርገው አልያው እያለች። አያችሁ፣ አለማየት ለቅሶህን ያበዛዋል። እግዚአብሔር ቀባው። እግዚአብሔር በተለየ ሁኔታ ቀባው። የሚያውቀው በሱ እጅ የተቀባ አንድ ሰው ነው፣ ሳኦል ይባላል። ሰውየው ሲያጠፋ እግዚአብሔር ሰውየውን ናቀው። ሳሙኤል ከዚያች ቀን ጀምሮ ስለ ሳኦል ምን ያደርጋል? ያለቅሳል። ስለ ሳኦል ያለቅሳል። ጧትም ያለቅሳል፣ ማታም ያለቅሳል፣ ሁሌም ያለቅሳል። እግዚአብሔር መጣ። ዛሬም ወደ አንተ ይምጣ። የምታለቅሱ እግዚአብሔር ወደ አንቺ ይምጣ። መጣና እግዚአብሔር እንደዚህ ያለው፣ እስከ መቼ እኔ ለናኩት ለሳኦል ምን ትሆናለህ? ታለቅሳለህ አለ። ያዘጋጀሁት ማየት አቅቶ ነው እንጂ በልጆቹ መካከል ሰው አለኝ አለ። እግዚአብሔር የተበላሸውን ነገር እንደገና መልሶ ሳይሆን እግዚአብሔር በአዲስ ይተካል። እግዚአብሔር አዲስ ነገር አለው። ለቤትህ አዲስ ነገር አለው። ለህይወትህ አዲስ ነገር አለው። ለ2018 እግዚአብሔር አዲስ ነገር አለው። አይነ ግን ሊበራ ያስፈልጋል። ጥያቄ ምን ነበረ? ምን 1 2 3 ምን ታያለ ወይንም ታያለሽ? አንደኛውና የመጀመሪያው ነገር ሐሳቤን ለመጠቅለል የማይታየውን እይ። ምን የማይሆነውን? የማይታየውን። የሚታየውማ ይታያል። አሁን የዋናው መልእክቴ የማይታየውን ምን አድርግ? እይ። የማይታየውን ነገር እይ። ሰው የማይታየውን ነገር ለማየት ይቸግረዋል። መጽሐፍ ቅዱሳችን ላይ በዕብራውያን 11 ላይ ስንመለከት ዕብራውያን 11 ላይ በጣም የሚገርም የመጽሐፍ ቅዱስ ሐሳብ አለ። ከቁጥር 23 ጀምሮ እናንተ ተመልከቱት። 27ኛውን ቁጥር ግን እኔ ላንብበው። የንጉሥን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበረ። እንደዚህ ይላል። ከኔ በኋላ በሉት እስቲ። የማይታየውን እንደሚያይ አድርጎ ጸንቷልና። ምን የማይሆነውን? የማይታየውን ምን እንደሚሆን? እንደሚታይ። መጽሐፉን ከላይ ጀምራችሁ ስትመለከቱ በእምነት ባደገ ጊዜ ሙሴ የፈርዖን የልጅ ልጅ መባልን ምን አደረገ ይላል? ተወ፣ እምቢ አለ፣ አልፈልገውም አለ። ምክንያቱስ ብላችሁ ስትመረምሩ እንደዚህ የሚል ቃል አለ። ብድራቱን ትኩር ብሎ ምን አድርጓል? ተመልክቷል። ብድራት የሚባለው ነገር በማን እጅ ያለ ነው? በእግዚአብሔር እጅ ያለ ነው። ሰውየው ምድር ላይ ሆኖ ሰማይን ያይ። የማይታየውን ምን ማድረግ? ማየት። ማየት። የማይታየውን ማየት። 1 2 3 ጩሁና የማይታየውን ምን ማድረግ? ማየት። ማየት። የማይታየውን ማየት። የማይታየውን ለማየት ራሳችሁን አዘጋጁ። ሁለተኛ ነገር መልካም የሆነውን ማየት። መልካም የሆነውን ማየት። መልካም የሆነውን የማይታየውን ብቻ አይደለም። መጽሐፍ ቅዱስ ላይ ስንመለከት ኤርሚያስን እግዚአብሔር አምላክ መጣና ምንድነው የምታየው አለ። አንድ ነገር ደግሜ እናገራለሁ። እኔና እናንተ የምናስበውን፣ የምናሰላስለውን፣ የምናገናዝበውን አሁን ፕላን እያደረግን ያለነውን እሱን ነገር እግዚአብሔር ምን ያደርገዋል? ያየዋል። ያየዋል። ኤርሚያስ የሚያየውን አይቶ ነው እግዚአብሔር አንተ ኤርሚያስ ምን ታያለህ አለው። አንዳንድ ሰው እዚህ ቁጭ ብሎ 2018ን ለክፋት፣ ለጥፋት፣ ለውድቀት፣ ለኪሳራ፣ ለምናምን ዲዛይን የሚያደርግ ሰው አለ። ኖ፣ ከዚያ በእግዚአብሔር ልጅ በኢየሱስ ስም መውጣት ይሆንልን። እንደሱ አታስብ። ዘመኑ ልክ ነው፣ ክፉ ነው። ክፋት እየጨመረ ይሄዳል። ነገር ሁሉ እየተወሳሰበ ይሄዳል። እኔና እናንተ የእግዚአብሔር ልጆች ግን ባዳነን በርሱ ከሞት እናመልጣለን። እሱን ነው ማሰብ ያለብን። መልካም የሆነውን ምን አድርግ? እይ። መልካም የሆነውን የምታየውን እሱን እግዚአብሔር ምን ያደርገዋል? ያየዋል። ያየዋል። ባልጋ ላይ የምታስበውን፣ ብቻህን ሆነ የምታስበውን፣ ስትወጣ ስትገባ የምታስበውን፣ የእግዚአብሔርን ቃል እየሰማ እየተማርክ፣ መልእክት እየመጣልህ፣ እጅ እየተጫነልህ፣ ጧትና ማታ እየጸለይክ፣ ጾም ጸሎት ይዘህ ግን ውስጥህ አለቅ ያለ ተጣብቆ ሁሉ ጊዜ ፍርሃት እንድትሰማ የሚያደርግህን ነገር ዛሬ በጌታ መንፈስ እነግርሃለሁ፣ ልቀቀው። መልካም የሆነውን ምን አድርግ? 1 2 3 መልካም የሆነውን ምን አድርግ? እይ። 12ቱ ሰላዮች በጣም የሚገርመው ነገር የሰለሉት ምድር ተመሳሳይ ነው።
ሪፖርት ላይም ስትመጡ ተመሳሳይ ነው። በዚያ ኔፍሊም ሳሉ 12ቱም ያምናሉ። በዚያ በጣም ጦረኞች አሉ፣ ያምናሉ። ምድሪቱ ወተትና ማር ታፈሳለች፣ ያምናሉ። ሁሉ ነገር ላይ ተመሳሳይ ናቸው። እይታ ላይ ግን ሲመጡ ተለያዩ። 10ሩ እንደዚህ አሉ፣ ከነዚህ ሰዎች ጋራ ብንዋጋ እኛ በእነሱ ፊት ምንድነን? አንበጣ ነን አሉ። 2ቱ ግን እንደዚህ አሉ፣ ነው አሉ፣ እግዚአብሔር ከኛ ጋራ ነው። እኛ በእነሱ ፊት አንበጣ አንሆንም፣ እነሱ ለኛ እንጀራ ይሆናሉ አለ። እግዚአብሔር እይታችሁን ይቀየርላችሁ። መልካም የሆነውን ምን አድርግ? 1 2 3 መልካም የሆነውን ነገር ምን አድርግ? አጠገባችሁ ያለውን ሰው ዞር በሉና መልካም የሆነውን ማየት ይሁንልህ በሉት። እሱ ነው ትልቁ ነገር። አንዳንዱ ሰው እንደሱ አይታየው። መጽሐፍ ቅዱስ ላይ አንድ ጥቅስ ላስነብባችሁ። ሮሜ 4:19 ላይ የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ስጋና የሳራ ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። እግዚአብሔር ይችላል። መልካም የሆነውን ምን አድርግ? እይ መልካም የሆነውን እይ፣ መልካም የሆነውን እይ፣ በጎ የሆነውን እይ። በመጨረሻ ኢየሱስን እይ። የማይታየውን ምን አድርግ? እይ። መልካም የሆነውን ምን አድርግ? እይ። በመጨረሻ ላይ የምነግራችሁ ኢየሱስን እዩ። እናንተ የገላትያ ሰዎች አለ ገላትያ 3:1 ላይ እናንተ የገላትያ ሰዎች ለደህንነታችሁ የሚሆነውን እንደ ተሰቀለ ሆኖ ተስሎ በእናንተ ፊት ነበረ ነው የሚለው። ተሰቅሎ ነበረ፣ ይታያችሁ ነበረ። ግን ምን ሆናችሁ ነው? ማን ነው አዚም ያደረገባችሁ? እሱን ከማየት ልባችሁንና መንፈሳችሁ እንዲመለስ ያደረገው ምንድነው? በጌታ የተወደዳችሁ ማንን እዩ? ኢየሱስን እዩ። ኢየሱስን እዩ። ኢየሱስን እዩ። ስታገለግሉ ኢየሱስን እዩ። ስትሮጡ ኢየሱስን እዩ። ስትጸልዩ ኢየሱስን እዩ። በየትኛውም ሁኔታ ውስጥ አይኖቻችሁ በማን ላይ ይሁን? በኢየሱስ ላይ ይሁን። አይኑ በኢየሱስ ላይ የሆነ አይጠፋም። አይጠፋም። አይንህ ኢየሱስ ላይ ይሁን። በዕብራውያን ጽሑፍ ላይ ሁላችንም የምናውቀው ቃል አለ አይደለም? ከፊት ለፊታችን ያለውን ሩጫ እኔና እናንተ መሮጥ እንድንችል የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስን ምን እናርገው? እንመልከተው ነው የሚለው። እሱን ተመልክታችሁ ሩጡ ነው የሚለው። ኢየሱስን እዩ። ኢየሱስን ካላየ ግን ነገር ይበላሽባል፣ ነገር ይወድቅብሃል። 1 2 3 ማንን ማየት? ኢየሱስን ማየት። አጠገባችሁ ያለው ሰው ምን ታያለህ ብላችሁ ጠይቁ። ከዚያ በኋላ የማይታየውን እይ በሉት፣ መልካሙን እይ በሉት፣ ኢየሱስን እይ በሉት። ምን